ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? የሀገር ውስጥና የውጭ የተመረጡ አጫጭር ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ኢትዮጵያውያን አዳጊዎች በዓለም አቀፍ የአዳጊዎች ሮቦቲክስ ውድድር በህዝብ ምርጫ ሽልማት ዘርፍ አሸነፉ። የኢትዮጵያ አዳጊዎች ልዑክ በዓለም አቀፉ የአዳጊዎች የሮቦቲክስ እና ሰው ሰራሽ አስተውሎት ሻምፒዮና በመሳተፍ በህዝብ ምርጫ ሽልማት ዘርፍ አንደኛ በመሆን አሸንፈዋል። በሚቺጋን አሜሪካ ሎረንስ ቴክኖሎጂ ዩኒቨርሲቲ በተካሄደው የ2026ቱ የሮቦፌስት ዓለም አቀፍ የአዳጊዎች ሮቦቲክስ እና ሰው ሰራሽ አስተውሎት ሻምፒዮና ኢትዮጵያውያን ተወዳዳሪዎች አስደናቂ ድሎችንም አስመዝግበዋል። ልጆቻችን ከ39 የቴክኖሎጂ ሀያላን ሀገራት ከተወጣጡ 738 ቡድኖች ጋር በመፎካከር ነው በተለያዩ ዘርፎች ማሸነፍ የቻሉት። በውድድሩ በህዝብ ምርጫ ሽልማት ዘርፍ ኢትዮጵያውያን አዳጊዎች ቀዳሚ በመሆን ሲያሸንፉ፣ በሕክምና ሮቦቲክስ ዘርፍ 5ኛ እንዲሁም በፈጠራ ማሳያ 6ኛ ደረጃን በመያዝ ማጠናቀቃቸውን የኢትዮጵያ ዜና አገልግሎት ዘግቧል። በአሜሪካ እስራኤልና ኢራን የተቀሰቀሰው ግጭት ዳፋ ከመካከለኛው ምስራቅ አልፎ በርካታ ሀገራት ላይ አርፏል። አሜሪካና ኢራንም ጦርነቱን በማቆም የዓለምን የንግድ መስመር በዘላቂነት ለመክፈት የሰላም ስምምነት ላይ ለመድረስ ጥረት እያደረጉም ይገኛሉ። ፍራንስ 24 የዜና ማሰራጫ በማለዳው ይዞት በወጣው ዘገባ ዶናልድ ትራምፕ ከኢራን ጋር ስምምነት የመፍጠር ከፍተኛ እድል እንዳለም ገልጿል። ቴህራን ለዋሽንግተን አዲስ የሰላም ሀሳብም ልካለች። ይህን ተከትሎም ትራምፕ በኢራን ላይ ሊሰነዘር የሚችለውን ጥቃት ሁሉ አግደዋል። የኢራኑ ታስኒም የዜና ወኪል በበኩሉ ድርድሩ እየተካሄደ ባለበት ወቅት አሜሪካ በኢራን ላይ የጣለችውን የነዳጅ ማዕቀብ ለማንሳትም ተስማምታለች። በተጨማሪም የኢራን ምክትል ውጭ ጉዳይ ሚኒስትር ኢራን ሰሞኑን ለአሜሪካ ባቀረበችው የሰላም ሀሳብ ውስጥ ማዕቀቦች እንዲነሱ፣ የታገዱ ገንዘቦች እንዲለቀቁና የተጣለው እገዳ እንዲያበቃ የሚሉ ጥያቄዎች መካተታቸውን ለኢራኑ ይፋዊ የዜና ወኪል ኢራና ተናግረዋል። ትራምፕ በበኩላቸው ዋናው ግባቸው የኢራንን የኒውክሌር መርሃ ግብር መገደብ እንደሆነ አስታውቋል። በአሁኑ ሊደረግ የነበረው ጥቃትም ለጊዜው መሰረዙንም ተናግረዋል። ይሁን እንጂ አጥጋቢ ስምምነት ካልተገኘ ጦሩ ዝግጁ እንዲሆን መታዘዙንም ተናግረዋል። ጦርነቱም በማንኛውም ቅጽበት በከፍተኛ ደረጃ ሊጀመር ይችላል ሲሉ ቢቢሲ ዘግቧል። ፔድሮ የቼልሲ የዓመቱ ምርጥ ተጫዋች ተብሎ ተመረጠ። ብራዚላዊ የፊት መስመር ተጫዋች ጃ ፔድሮ የ2025 እና 2026 የውድድር ዘመን የቼልሲ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የ24 ዓመቱ ተጫዋች በውድድር ዓመቱ ለቼልሲ በሁሉም ውድድር 23 ግቦችንም አስቆጥሯል።